ማንኛውም ሰው ይሄን 5 ነገር ካደረገ ህይወቱን የማይቀየርበት ምንም ምክንያት የለውም። አንደኛው እቅድህ ለሰዎች መናገር አቁም። እኔ በራሴ ህይወት በብዙ ጊዜ በራሴ ህይወት አይቻለሁ። የሆነ ነገር አድርጋለሁ ብዬ ለሆነ ሰው ነግራለሁ፣ ያ ነገር አይሳካም። ለምን ይመስላችኋል? አንዳንዴ ስናወራ አይምሮአችን ያደረገ ይመስላል፣ የተገበረ ስለሚመስለው እዛ ነገር ላይ ፎከስ እንዳናረግ ያደርገዋል። ገባችሁ? ስለዚህ እቅድህ ለማንም አትናገር። ሁለተኛው እምቢ ማለት ልመድ። እምቢ ማለት በጣም ያስከብራል። እኔ ራሱ እምቢ ማለት ውስጥ መከበር እንዳለ ያወቁኝ በቅርብ ጊዜ ነው። ወይኔ ምን አለ ድሮ ባወቅኩኝ ብዬ አውቃለሁ። እምቢ ማለት በጣም ያስከብራል። እምቢ ማለት ሲኖርብህ እምቢ በል። እምቢነትን ያከበረ ሰው ነው ከነምናምን ከናንተነት ተቀብሎ አብሮ የሚችለው። እምቢነትን ያላከበረ ሰው ራሱ አብሮ መሆን አይችልም። በቃ ጊዜያዊ ነው፣ ለአጭር ጊዜ ብቻ ነው። የሆነ ነገር በራስ ፍላጎት እምቢ ማለት ስትጀምር ተተው ስለሚሄድ እምቢ ማለት ልመዱ። እምቢ ማለት ስለምዱ ነው ትክክለኛው ከናንተ ጎን ያለውን ሰው ራሱ እርግጠኛ ሆናችሁ የምታውቁት እምቢ ማለት ስትጀምሩ ነው።